ጽዮን አላሰበችው ችግር ውስጥ ገብታለች። የችግሩም ውስጥ እንድትገባ ምክንያት የሆነው ዳግም ነው። ዳግም ባላሰበው ምክንያት እህቴን አወጣለሁ ብሎ ጽን አልሆነ ነገር ውስጥ ከተታት። አቤል ጽዮንን ሳታስበው ፎቶ በመቀረጽ በዛ እያስፈራራት እሱ በፈለገው መንገድ እንድትሽከረከር እያደረጋ ነው። ፎቶውንም ልኮላታል። ፎቶውን ስታየው በጣም ደንግጣለች። ያንን ፎቶ ለወንድምሽ እንዲሁም በአቅራቢያሽ ላሉ ሰዎች እልክላቸዋለሁ በማለት በዛ እያስፈራራን ነው። ይህንን ነገር ወንድሟ ያወቀለት ምን የሚከሰት ይመስላችኋል? ፎቶም ለወንድሟ አይላክ እንጂ ለእሷና እንዲሁም ደግሞ ድሮ ፍቅር ለቢንያምም ተልኮለታል። ቢንያም ሲያዩ በጣምም ተናዷል። የሚሆነውም ግራ ግብት ብሎታል። ጽዮን ቢንያምን ተወደዋል፣ ቢንያምም ጽዮንን ይወዳታል። እውነት አቤል ያደረጋትን ነገር ለቢንያም እውነታውን ነግራው ወደ ቢንያም የምታደላ ይመስላችኋል? ወይንስ ወንድሟና ማንኛውም ቤተሰቧ እውነታውን እዛ ጋር የተቀረጸችውን ፎቶ እንዳይወባት ስለምትፈልግ አቤላ እንደፈለገ ያሽከረከር የሚያኖራት ይመስላችኋል? እናንተስ ምን ትላላችሁ? በባለፈው ክፍል እንዳያችሁ ለናታን እናቱን ይስጥህ የሚል ደብዳቤ በሩ ላይ እንደተደረገለትና ፂ እንዳነሳችው ሰምተናልም አይተናልም። ያንን ግን የተደረገው ፂ እቤት መሆኗ ታውቆ ሆን ተብሎ እንዲሁም ደግሞ ፂ ሁኔታውን የአባቷን ሞት እንዲትረዳና እንዲደነግጥ እንዲሁም ደግሞ እነሱን ለማስፈራራት የተደረገ ነገር ነበር። ቤዛ ነገሮችን በማለባበስ ደብዳቤው የጻፈው እርግጠኛ ነኝ ያፌት ነው። ስለዚህ ኤፍራታን ነው ወስዷታል። ስለ ሰው ልጅ ሚስቱን ስለወሰደበት ወይንም ስለው ጋር ስለተለያየ እንዴት ተብሎ ነው እንደዚህ አይነት ደብዳቤ የሚጻፈው? እርግጠኛ ነኝ እሱ ነው በማለት ነገሮችን ለማለባበስ ሞክራለች። ፂም አምናቸዋለች። በመካከላቸው ሉሊት ግን እንዴት ነው የሰው ልጅ ሚስቱ ስለተወሰደች በፈጣሪ ጥናቱን ይስጥ ተብሎ የሚባለው ብላ ነገሮችን ለመዘበራረቅ ሞክራለች። ግን እዛ መካከል እነሱ ክፉ ፊት አሳዩዋትና ጽዮንም እነሱን አምና ጸጥ ብላለች። ናታንም በጣም በሁኔታውን ቢበሳጭም ስለ ራቱ አመስግኖ ወደ ውስጥ ለመግባት ሞከረ። ምክንያቱም እነሱ መረጋጋት ስላለባቸው። ቤዛ ግን ሉሊትን ማስጠንቀቂያ ሰጥታታለች። እርግጠኛ ነኝ ይህንን ነገር ያደረግሽው አንቺ ነሽ። ሁለተኛ ይህንን ነገር ለማድረግና እንዲሁም ደግሞ ጽዮን ብትሰማ አንቺ ላይ ምን እንደማደርግ አታቂም ብላ ዝታባታለች። መጨረሻ ላይ ምን የሚከሰት ይመስላችኋል? ጽዮንና ቤዛ እንዲሁም ደግሞ ናታን በጣም ፔስት ጓደኞች ነው አለ። ድሮ ባለትዳር የነበሩት በውሸት የተጋቡ የነበሩት በአሁኑ ሰዓት ግን በጣም የሚተሳሰቡና መልካምና ጥሩ ቤተሰብ ሆነው በሰላም ተከባብረው እየኖሩ እያየናቸው ነው። ይሄ ይሁን እንጂ ናታን የሚያደርገውን ማንኛውንም ነገር አይነግራቸውም። በራሱ መንገድና በራሱ መቆም እንዳለባት ኤፍራታ እንዲሁም ደግሞ ቤዛ ስለተናገሩት በራሱ መንገድ እየሄደ ነገሮችን እንደሚፈታና እንዲሁም ደግሞ ድርጅቱን የራሱ ማድረግ እንደሚችል ብቻ ተናግሮ ወንድ ልጅ ያደርጋል እንጂ አያወራም በማለት በራሱ መንገድ ናታን እየሄደ ነው ያለው። አቤላ ጽዮንን በፎቶ በማስፈራራት እኔ አዘዝኩብሽ ቦታ ትመጫለሽ በማለት እሷንም እንድትመጣ አድርጓታል። እዛ ቦታ ላይ ግን ዳግምን እንድትጠረጥረውና እሱ እንዳገናኛቸው እንድታቅ እነሱ ጋር ማነካካትና ማጣላት ስለሚፈልግ ዳግምን ጽዮን እንደምትመጣ አልነገረውም ነበር። ዳግምን ውጭ ላይ እንውጣ ብሎ ዳግምን ይዞ ሄደበት ቦታ ጽዮንን ደግሞ እዚህ ቦታ በዚህ ሰዓት እንድትመጪ ብሏት ስለነበር ጽዮንም እዛ ስትሄድ ሁለቱንም በአንድ ነበር ያገኘቻቸው። እሷም ግራ ብትጋባም ፎቶ እንዳይለቀቅባት ስለፈለገች ወንድሟ እንዳይባት ስለፈለገች ቀጥታ እዛ ቦታ ላይ ሄዳ ነበር። እዛ ቦታ ስትሄድ ዳግምን ስታየው በጣም ደንግጣለች። እሱም ደግሞ እየተንተባተበ በቃ እኔ መሄድ አለብኝ ብሎ ጽዮን ብሎ በጣምም ደንግጦ ነበረ። ጥሏቸውም ለመሄድም ሞከረ። ነገር ግን በጆሮ የሰማው በጣም አስደንግጦን ነበረ። አቤላ ጽዮንን ካሁን ቀጥለሽ እንዳታረፍጂ በማለት በጣም በቁጣና ሲሪየስኖ ሲናገራትም ሰምቶን ነበረ። እርግጠኛ ነኝ ጆሮዬ ነው እሱ ነው ይሄንን ነገር የሚናገራት በማለት ቢደነግጥም እርግጠኛ እንደሆነም አምኖበት ጥሎ ወጥቶ ሂዷል። ፈጣሪ ሆይ ምን ውስጥ ነው የገባሁት ብሎ ራሱንም እያማረረ ነበረ። በጣም ትልቅ ወጥመድ ውስጥ ገብቷል። ጽዮንም ያደረገችው ነገር ቢጸጽታትም ዳግም ውስጡ እጁ እንዳለበት ብታቅም ነገር ግን ቢንያምንም በጣም እንደምትወደው ውስጧ እያወቀ ነገር ግን ካፏ ማውጣትና መናገር ብቻ ስላቃታት እልክ ስለያዛት የለችበት ሁኔታ በጣም ከባድ ነው። እያስመሰለ ፎቶ እንዳይለቀቅበት ቀጥታ ሂዳ ከሱ ጋር አብራ ቆይታለች። ከዚህ ቦታ ለምን አንወጣምም ሲል አልነበረ። ምክንያቱም እዛ አካባቢ ሰው ውርውር ሲል እኔ ሰው ውርውር የሚልበት አካባቢ መቀመጥም አልፈልግም ሲል አልነበረ። አይ አቤላ ችግር የለም የዛሬን እዚህ እንቆይና ለሌላ ጊዜው እዛ ብንሄድ አይሻልም ብላ በማሳመን እዛ ቦታ ላይ ለመቆየት ሞክራለች። ከዛም ተተለያዩ በኋላ ሾከክ እያለች ወደ ቤት ስትገባ ናታን የለም አለ የለም በማለት በጣም ፈርታ ጫማውን አውልቃ ሾከክ እያለች ስትገባ ቤዛ ይታን ነበር። ቤዛ የት ሄደሽ ነው? ምን ሆነሽ ነው? እንዴት ነው እንደሱ የምትሄጂው ስትላትም ነበር።
አፏን በማንተባተብ በሄደችበት ማንም እንዳቅ ስለማትፈልግና ሁኔታው ማንም እንዲገነዘባት ስለማትፈልግ ወደዚህ ሂጄ ነው በማለት ነገሮችን በሆነ ነገር ለማለባበስ ሞከረ። ቤዛም ያለችበትን ሁኔታ ስለተረደቻት ያፌት የለም ወይ ብላ ስጠይቃት የለም በማለት እሷም ወደ ውስጥ መጣሁ ልብሴን ልቀይር ብላት ወደ ውስጥ ገባች። ያለችበት ስሜት ግን ጽዮን ጥሩ አልነበረም። እሱም ግን የሆነ ችግር እንዳለ ገብቷን ነበር። ቤዚ ኤፍራታ በልህም ቢሆን የተለያዩ ነገሮችን እዛ ቤት ውስጥ ገብታ አላማዋን እያሳካች ነው ያለችው። አሁን ያፌት እሷን እያመናት ነው። በፊት ከበራት ውጭ ብሎ በር ቆልፎባት ሄደ ነበረው። አሁን ግን ውጭም ላይ አብራው እንድትዝናና ቤትም ውስጥ እንዲህም የተለያዩ ስራዎችን አብራው እንድትሰራን ፈቅዶላት አለ። እሷም ደግሞ በብልህነት ብዙ ነገሮችን ለማድረግ እቅዷን እየሰራች እቅዷን ማድረግ ያለባትን እያደረገች በደንብ አድርጋ ቀርበዋለች። ጥርሷን ፈገግ እያደረገ ውስጧን ቢያር ናታንን እየወደደች ሲሆን ለማትረፍ እንዲሁም ደግሞ ንብረቱን ለማስመለስ እንዲሁም እዛ ጋር የሚሰቃዩ ሴቶችን ለማትረፍ ስትል ራሷን መስዋዕትነት አድርጋለች። አብረው ይኑሩ እንጂ እንደ ባልና እንደ ሚስት ምንም አይነት ነገር ግንኙነት የላቸውም እስካሁን። አብረው ወጥተው ወክ አድርገው ሲመለሱም በእግራቸውም እየሄዱ ነበር። ለምን በእግራችን እንሄዳለን እያለችው ነበር። እሱም አይ እዛ አካባቢ ትንሽ ወክ እናድርግ ብዬ ነው ሲላን ነበረ። በመካከል እየሄዱ እያሉ ጭልጥ ብሎ በሀሳብ ሄደ። ምን ሆንክ ስትለው ነበር። እሱ እያሰበ የነበረው እስከ ዛሬ ቦዘኔ በነበረበት ሰዓት እንዲሁም ደግሞ በሚተግስበት ሰዓት ናታን የሚቀመጥበት አካባቢ ነበር ይዟት ሄደው። እዛ አካባቢ እሱን ለማናደድና ለማበሳጨት ስለሚፈልግ እሱ ያለበት አካባቢ ይዞ ሄዶ እሱ ጋር ሁና እንዳያት ነበር የፈለገው። ነገር ግን በአጋጣሚ ናታንም ከቢንያም ጋር ሲመጣም ፊት ለፊታቸው ሲያቸው መናደድና መበሳጨት ስለማይፈልግ ቢንያምን እያወላገደ ወደ ልብስ ቤት ነበር ይዞት የገባው እንዳያያቸው ማለት ነው። ቢንያምን በመደናገጥ ምን ሆንክ ምን ፈለግክ ሲለው ነበር። አረንጓዴ ይሻላል ቢጫው ሲለው ነበር። ምን ሆነህ ነው ሲለውም ነበር። በጣም ተደናግጦ ቀሚሱ ሲለው ነበር ግራ ገብቶት። አንተ ልጅ የምን ቀሚስ ነው ሲለው በቃ አውቄ ነው ምንም ነገር የምፈልገው ነገር የለም ብሎ ጥሎት ከልብስ ቤቱም አብረው ታይዘው ወጥተዋል። እሱ እዛ ጋር ይዞት የገባው ኤፍራታንና ያፌትን ውጭ ላይ ስላያቸው ነበር። ማየት ስላልፈለገና መበሳጨት ስላልፈለገ ያፌትን በእግራቸው እንዲሄዱም እዛ አካባቢ እንዲንቀሳቀሱ የፈለገው ሆን ብሎ ናታንን ለማበሳጨት ነበር። ነገር ግን አልተሳካለትም። መጨረሻ ጽዮን ከማን ጋር የምትሆን ይመስላችኋል? ከቢንያም ጋር ወይም ከአቤላ ጋር ማንን የምትመርጥ ይመስላችኋል? ኤፍራታ ድርጅት ውስጥ እጇን ልታስገባ ቀናቶች ቀርቷታል። ቤቱን ወደ ራሷ ስም አዙራ ለናታን የምታስረክበው ይመስላችኋል? መጨረሻ ላይ ከናታን ጋር የሚገናኙ ይመስላችኋል? ናታን ምክንያቱም አሁን እዚህ ጋር እያመናት ስላልሆነ ማለት ነው። ቤዚም ጽዮንም እንዳታግዛት አሁን በራሷ ችግር ተጠምዳለች። እዚህ ጋር ምን የሚከሰት ይመስላችኋል? መጨረሻ ላይ የዛሬው ይህን ይመስላል። በቀጣይ እስከምንገናኝ ቢንያም ወደ ጽዮን እየደወለ ነበርና ደውሎ ምን የሚላት ይመስላችኋል? እውነታውን የሚነግራት ይመስላችኋል? እሷም ምን የሚሰማት ይመስላችኋል? እውነታውን እንደምታፈቅረውና የተፈጠረውን እውነተኛ ትክክለኛውን ነገር ነግራው ወደ ነበሩበት ይመለሱ ይሆን ወይንስ በብስጭት ያልሆነ ነገር ተናግሯት የሚለያዩ ይመስላችኋል? በቀጣይ የምናየው ይሆናል። የዛሬን ይመስላል። ሰላም ቆዩልኝ።